በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ድምጽ ብቻ ሳይሆን ሙሉ ስብዕናና የጥበብ ብስለትን ይዞ መምጣት ልዩ ያደርጋል። ይህንን ልዩነት በተግባር ያሳየችን አንዲት ድንቅ ድምጻዊት አለች። ከህፃናትና ወጣቶች ቲያትር እስከ የኛ ባንድ ከዚያም እስከ ስኬታማዋ የብቸኛ ሙዚቃ ጉዞዋ። ዛሬ የምናወራው ስለ ተወዳጇ ድምጻዊትና አቀንቃኝ የብዙዎች ተምሳሌት ስለሆነችው ራሄል ጌቱ ነው። የራሄል የጥበብ ጉዞ የጀመረው ገና በለጋ እድሜዋ በአዲስ አበባ ህፃናትና ወጣቶች ቲያትር ቤት ነበር። ይሁንና ስሟ ይበልጥ በሀገር አቀፍ ደረጃ መገኘት የጀመረው በታዋቂው የኛ የሴቶች የሙዚቃና የድራማ ቡድን ውስጥ ከተካተተች በኋላ ነው። በቡድኑ ውስጥ ገጸ ባህሪ የምታውቋት ራሄል የሴቶችን አቅምና መብት በኪነ ጥበብ ለመሟገት ጉልህ አስተዋጽኦ አድርጋለች። የኛ መድረክ ለዛሬዋ የበሰለች አርቲስት ታላቅ መሰረት ጥሎ አልፏል። እንደ ኢትዮጵያን አቆጣጠር በ2019 ራሄል ጌቱ አዲስ ምዕራፍ ከፈተች። ጥሎብኝ የተሰኘው ነጠላ ዜማዋን በመልቀቅ የራሷን የብቸኛ የሙዚቃ ጉዞ በይፋ ጀመረች። ይህ ዘፈን በኢንተርኔት እና በየማህበራዊ ሚዲያ በሚሊዮኖች የሚቆጠሩ እይታዎችን በማግኘት በአዲስ የሙዚቃ አዋርድ የዓመቱ ምርጥ ነጠላ ዜማ ሽልማትንም አስገኝቶላታል። በመቀጠልም እቴሜቴ የተሰኘውን ሙሉ አልበሟን ለአድማጭ አበረከተች። የራሄል ልዩነት ዘመናዊውን የፖፕ ሙዚቃ ከባህላዊ የኢትዮጵያ ቅኝቶች ጋር አዋህዳ የምታቀርብበት ድንቅ ችሎታ ነበር። ራሄል በአንድ ስኬት ላይ ብቻ አልቆመችም። በየዓመቱ አዳዲስና ጥራት ያላቸው ስራዎችን ማቅረቧን ቀጥላለች። እንደ እዩት ውዴና በቅርቡ ያስመዘገበቻቸው ስራዎቿ አሁንም ድረስ በሙዚቃው ዓለም ያላትን የበላይነትና ተወዳጅነትን ያረጋገጡ ናቸው። የእሷ ስራዎች የሙዚቃ ጥራት ብቻ ሳይሆን በቪዲዮ አሰራርና በአለባበስ ረገድም የሀገራችንን ባህልና ዘመናዊነት ሚዛን ጠብቀው የቀረቡ ናቸው። ከቲያትር መድረክ ተነስታ የኢትዮጵያን የሙዚቃ ንግስት ለመሆን የበቃችው ራሄል ጌቱ በትጋትና በጠንካራ ስራ የት መድረስ እንደሚቻል ለአዲሱ ትውልድ ትልቅ ማሳያም ናት። ወደፊትም ከዚህ በላይ ድንቅ ስራዎች እንደምትሰጠን አንጠራጠርም። እናንተስ ከራሄል ጌቱ ዘፈኖች ይበልጥ የምትወዱትን የትኛው ነው? በኮሜንት መስጫው ላይ ያካፍሉን። ቪዲዮንም ከወደዳችሁት ላይክ እና ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። ሰናይ ቀን